ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን የእንግሊዙ ጠቅላይ ሚኒስትር የኪር ስታርመር የስልጣን ማብቂያና ውድቀት ምንድነው የሚለውን እንመለከታለን። ምክንያቱም ምንድነው የጋዛ ጦርነትና የአሜሪካ እስራኤል የኢራን ጦርነት ዓለማችንን እንዴት በደንብ እያመሰው እንደሆነና ለብዙ ከፍተኛ ባለስልጣናት ውድቀት መነሻ መሆኑን በኪር ስታርመር እንመለከታለን። በእንግሊዝ ታሪክ ውስጥ እንግሊዝ ከነበራት ጠቅላይ ሚኒስትሮች ሁሉም 19% የህዝብ ድምጽ ያገኘ ብቸኛና ዝቅተኛ ሬት ያለው ጠቅላይ ሚኒስትር ነው። የዚህ ጠቅላይ ሚኒስትር ሽኝት ከጋዛ ጋር ምን ያገናኘዋል? አሁን ሁላችሁም ልብ በሉ፣ የጋዛ ዜና የለም። እስራኤል፣ ኢራን፣ ሆርሙዝ፣ ሌላስ ሊባኖስ ነው። ጋዛ ምን ላይ ነው ያለችው? በጋዛ ህዝብ ጀርባ ላይ ያለውስ የተደቀነው የኤአይ ሞዴል ጋዛዎችን ምን እያረጋቸው ነው? ይህም በደንብ እንፈትሸዋለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብረን እንቆይ። ወደ ጉዳያችን ስንገባ የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ሰኞ ዕለት ዛሬ ማለት ነው ከስልጣናቸው እንደሚለቁ ይጠበቃል። ከሌበር ፓርቲ ጉባኤ በፊት በመስከረም ወር ላይ ሙሉ ለሙሉ ለመልቀቅ ማቀዳቸው ይፋ እንደሚያደርጉ ተገልጿል። በዩጎቭ የህዝብ አስተያየት ጥናት መሰረት የህዝብ ድጋፋቸው 19% ብቻ የደረሰ ሲሆን ይህም ቅድም እንዳልኳችሁ በብሪታንያ ታሪክ ለአንድ ጠቅላይ ሚኒስትር ከተመዘገቡ ዝቅተኛ የድጋፍ ደረጃዎች አንዱ ነው። ግን ለኚህ ጠቅላይ ሚኒስትር መውደቅ ዋና ተብለው ከተቀመጡት በብዙ ጸሐፊዎችም እንደተዘገቡት እኛም ጨመቅ አድርገን እንዳመጣ ነው የመጀመሪያው ለኚህ ሰውዬ ውድቀት ተጠያቂነት በጋዛ ግጭት ውስጥ የነበረው ቀጥተኛ ተሳትፎ ነው። ስታርመር በ2023 ዓመተ ምህረት ጥቅምት በጋዛ ላይ ውሃ እና መብራት የመቋረጥ መብት አላት በማለት እስራኤል የተናገሩት ንግግር ከፍተኛ ተቃውሞ ማስነሳት ብቻ ሳይሆን ስልጣናቸው እንዲነቅንቆ አንገዳገደ ጉዳይ ነው። በዛም አላበቃም። በተባበሩት መንግስታት ድርጅት ልዩ መልእክተኛ ፍራንቼስኮ አልባኒዚ ስታርመር የህግ ባለሙያነቱን ተጠቅሞ የእስራኤልን እርምጃ በህግ ለማስረዳትና የዘር ማጥፋት ወንጀሎች ክሶችን ውድቅ ለማድረግ ጥሯል ስትል ከሰዋለች። ልብ በሉ፣ ውሃና መብራት በጋዛ ህዝብ ላይ ማቋረጥ ማለት ነው። ስታርመር የታወቀ ሎየር ነው። በጣም ፈሪ የሚባል ጠቅላይ ሚኒስትር ነው። ግን የቤንጃሚን ኔታንያሁን ድርጊትና ተግባር በህግ ሽፋን አላውሶ ሊያልፍ ሲል የተባበሩት መንግስታት እንዴት ሲደረግ ይሄ ጅምላ ጨራሽ የመብራት የውሃ ጉዳይ ጂኖሳይዳል ዋር አንዱ አንጓው መገለጫ ነው ብሎታል። እንግሊዝ በጋዛ ሰማይ ላይ ከ600 በላይ የስለላ በረራዎችን በማድረግ ያገኘችው መረጃ ለእስራኤል ስታጋራ እንደነበር መረጃዎች ወጥተዋል። በማን ትዕዛዝ? በዚህ ስታርመር ትዕዛዝ። ልብ በሉ፣ ይሄ የመጀመሪያው ለውድቀቱ ለዚህ ጠቅላይ ሚኒስትር የተቀመጠ ነው። ችግሩ በምዕራቡ ዓለም ወደ ስልጣን ስትመጡ ከጀርባችሁ ፋይናንስ የሚያደርገው ምን ይላሉ ራሳቸው ፈረንጆቹ? ሳንቲሙን የጨመረ ዘፈኑን ይመርጥልሃል ነው። አንድ ጊዜ ዋሪት ጋር እዛ ሶፋ ምናምን መሸጫ በላይ ላይ አንድ ባር ተከፍቶ ነበር። የመጀመሪያ ጊዜ የቆየ ጊዜ ማለት ነው። ሙዚቃ እየሰማችሁ መጀመሪያ ሳንቲም ከፍታችሁ፣ አሁን ለምሳሌ የቦብ ማርሊን እያዳመጣችሁ አንድ ሰው ጥግብ ብሎ የማይክል ጃክሰን አርግሊል አይችልም። ጌታዬ ቀድሞ ከፍለዋል ነው የምትባለው። የስታርመር አይነቶች ይሄ የምዕራቡ ዓለም ፖለቲካ ሶኮል ዲሞክራሲ የምትሏቸው በኦሊጋርኪስ የተጠመዱ በቴሌቪዥን ግን ዲሞክራሲ የሚናገሩ ከተመረጥክ በኋላ የተጻፈልን ሰነቲክ እያደረክ የምትሰራው ስራ በመሆኑ በጋዛ ግጭት ላይ ስታርመር የወሰደው አቋም በሌበር ፓርቲ በተለይ በጣም ስትሮንግ የሆኑ ሌፍቲስቶቹ ለሱ ውድቀት መነሻው ነው። ሁለተኛው ነጥብ ምንድን ነው? ዩክሬንን እንደ ፕሮክሲ ዋር የመጠቀም ጉዳይ ነው። አሁን በየሀገሩ ያሉት መተጋገሎች ስንመለከታቸው
አንዱ በምዕራቡ ዓለም የምትቀኑት የኦሊጋርኪ ተላላኪም ቢኖር የሆነ ነገር ሲሳሳት ግን ሲስተሙ በራሱ ግን መልሶ ለማስተካከል እድል ይሰጣል። አንዳንድ ጊዜ አሁን አሜሪካ የተሰራች ሙሉ ለሙሉ ያለቀች ባይባልም የተሰራች ሀገር ነው ስንል ስናወራ በአሜሪካ የሚቀናው ለምንድን ነው? የፈጠሩት ተቋም የተሰራው ተቋም የፈለገ ፖለቲካ ኃይሉ ፕሬዚደንቱም እርቀት በሄድ እነሱን የመጎተት የተበላሹ ነገር የመመለስ መልሰው ራሳቸውን የማደስ እድል አላቸው። እንደ አምባገነን ሀገሮች እንደ አፍሪካ ሀገሮች በአንድ ፖለቲካ መሪ እንደፈለገ የሚፈራርስ ተቋም የላቸው። አሁን ዶናልድ ትራምፕ ምን አሉ? ለምሳሌ ቀላል ነገር የኢትዮጵያ ስደተኞች በአጠቃላይ ወደ ሀገራችሁ ሂዱ፣ 2 ዓመት የተሰጣችሁ ጉዳይ አብቅቷል አሉ። አፍሪካ ሀገር ቢሆን እየተገረፉ ሊወጡ ይችላሉ። ግን የዶናልድ ትራምፕ ውሳኔ በፍርድ ቤት ውድቅ ሆኗል። ለምሳሌ ኤክስፓቶች የሚገቡ አሉ አሜሪካ ውስጥ፣ በተለይ ህንዶች የብዙ የአሜሪካን ወጣቶች እድል ስራ ይዘዋል። ስለዚህ እነሱን ለሚቀጥሩት አንድ ሰው በቀጠራችሁ ቁጥር $100,000 ለአሜሪካ መንግስት መክፈል አለባቸው ዶናልድ ትራምፕ። ይሄ እንግዲህ ዶናልድ ትራምፕ ኢንተንታቸው ብዙ የአሜሪካ ልጆች ስራ ይዘው ከፍተኛ ተከፋይ መሆን ሲችሉ ሌሎች ይዘዋል ከሚል ቀናነት ልንወስደው እንችላለን። በህግ ሲካሄድ ግን ይሄን የማድረግ ስልጣን የለህም ተባሉ። ለምሳሌ እገሌ የአንጎላ ሰው ነው፣ የሶማሌ ሰው ነው፣ ከዚህ ይወጣል፣ ጥገኝነት ያገኛል አያገኝ ኖ፣ በማንነቱ ሳይሆን በተቀመጡ ክራይቴሪያዎች ክሪሚናል ሪከርድ ካለው አያገኝም። በአሜሪካ ብሔራዊ ጥቅም ላይ የሚንቀሳቀስ ከሆነ አያገኝም። ልክ ነው። ከዛ ውጭ ግን አንጎላ ስለሆነ አትመልሰው። ይሄ አሜሪካ ለዚህ ነው የምትቀኑት። ተቋም አላቸው። አምባገነኖችን የመግረዝ ፍላጎታቸው የመጎተት የማስተካከል አቅም አላቸው። ይሄ ክርክር የለውም። ትቀናለህ፣ ሀገርን በዛ መልኩ እንዲሆን ልትሰራ ትችላለህ። ያ ጎበዝ ከሆንክ ነው። ስለዚህ ስታመር ብሪታንያ ከሩሲያ ጋር ወደሚደረግ ረጅም የጦርነት ፍጥጫ ውስጥ ያስገቡ ሲሆን የተኩስ አቁም ስምምነት ቢደረስ እንኳን በሺዎች የሚቆጠሩ የብሪታንያና የፈረንሳይ ወታደሮችን በዩክሬን ምድር ላይ ለማሰማራት ከፈረንሳይና ዩክሬን ጋር ስምምነት ላይ ፈርመዋል ነው። ልብ በሉ። የሆርሙዝ ሰርጥ አንዱ ምንድን ነው? የአውሮፓን ሀገሮች በነዳጅ በተለይ ዶናልድ ትራምፕ የአውሮፕላን ነዳጅ እጥረት አለባችሁ፣ እኛ በቂ ስላለ ኑና ወደኛ ግዙ ብለዋል። እሱ ብቻ አይደለም፣ ከ45 በመቶ ለአውሮፓ በነፃ በርካሽ በሉት ከ35 እስከ 45 ሳንቲም የአውሮፓ ፓውንድ ሳንቲም በሊትር የሚያገኙትን ከብር ከ35 ከብር ከ45 የአሜሪካን ነዳጅ ይሄን ከሩሲያ የሚገኘውን አጥፈው ግሎባል ኤሊትስ ፕላስ ኦሊጋርኪስ ወደ አሜሪካ መስመር ውስጥ የከተቷቸውን አውሮፓዎች ከሩሲያ ጥገኝነት ወደ አሜሪካ ጥገኝነት በክብር የተሸጋገሩበት ዋናው ሚስጥር ሩሶፎቢያ ነው። ሩሲያን ከሁለተኛ ዓለም ጦርነት ጀምሮ የአውሬ ቁራጭ አድርጎ ፑቲን ማለት የመጨረሻ የተረገመ ሰው ማድረግ በሚዲያ በሚከፈላቸው ፕሮፓጌት አድርገው ህዝቡን ዲታች አድርገናል፣ ከዚህ አምባገነን አንገዛም፣ ከዚህ ነፍሰ ገዳይ አንገዛም እያሉ ሲያወሩ ከርሞ መጨረሻ ላይ ግን የዶናልድ ትራምፕ መሰደቢያ ነው የሆኑት እንግሊዝ ጠቅላይ ሚኒስትሩና የእንግሊዝ ህዝብ። ግን ስታመር ፈርተው አልቀላቀለም። ዶናልድ ትራምፕ ምን አሉ? ምን ትቀላቀለኛለህ? ያላችሁ 2 ጦር መርከብ ተሸካሚ አውሮፕላን ተሸካሚ መርከቦች የገላ መታጠቢያዎች ናቸው፣ እነሱን ማደስ ጊዜ ያጠፋብናል ብለው ነው የሰደቧቸው። እሱ ብቻ አይደለም፣ ከሂትለር ጋር በተደረገ ስምምነት ላይ ቻምበርሌን የሚባለው እሱ የሱ አፒዝመንት ፖሊሲ ይባላል። እሱን ነው ያስታወስከኝ፣ አንድ ልፍስፍስ አቅመ ቢስ ብለው ነበረ። ፋይናሊ ግን ዛሬ ዶናልድ ትራምፕ ስዊዘርላንድ ናቸው። ስታመር ደግሞ ከተቀመጠበት ወንበር ዘጭ ሊል ዛሬን ቀን ብቻ እየጠበቀ ነው። ስለዚህ በዩክሬንና በሩሲያ የተደረገው ጦርነት በራሱ የማጦርነት ነው። ይህ ጦርነት ነግሬያቸዋለሁ። ቪክቶሪያ ኑላንድ ዛሬ ሆርሙዝ ላይ ዶናልድ ትራምፕ ሙልጭ አድርጎ ሲሰድቧቸው የፈረንሳዊ መሪ በሉ የእንግሊዝ መሪ የጀርመን ፋክ ዘ ዩሮፒያን ያለችው $10 ቢሊዮን
እስከ 5-10 ቢሊዮን ዶላር ያወጣነውን የዩክሬን አብዮት የገለበጥነው መንግስት አውሮፓን አማክረን አንሰራም ብላ ነው ቪክቶሪያ ኑላንድ ያባረቻቸው። ዛሬስ እነሱ በሌሉበት አገባችሁን በተባሉበት ጦርነት ለረጅም ጊዜ እንዋጋለናል። የእንግሊዝ ህዝብ ነው ኑራቸው ወዶነ ነዳጅ ወዶነ ማለት። ስለዚህ ይህ እርምጃ በዓለም አቀፍ ደረጃ የሰላም እቅድ ሳይሆን የጦርነት እቅድ ነው ተብሎ ተተችቷል። ለምን ፈረንሳይ፣ ጀርመን፣ ዩክሬን ሄደን ፈረንሳይ፣ ጀርመን እና እንግሊዝ ጦር ሰራዊት አስፈረን ዛንተኛለን ሲባል ነው ኤፒስ ዲል አይደለም ዋር ነው ያሏቸው። ለዚህ ነው የምዕራቡ ዓለም የተበላሸ በግሎባል ኤሊት የተጠለፈ እንኳን መሪ ቢገጥማቸው ሲስተሙ ያርቃል ያስተካክላል የምንለው ለዛ ነው። ስለዚህ የናቶ የጦር መዋቅር ወደ ሩሲያ ድንበር ለማቅረብ ለሰላም ድርድር አዳዲስ መሰናክሎች ፈጥሯል። ስምምነቱ ምንድነው? ምስራቅ ጀርመንና ምዕራብ ጀርመን ሲቀላቀሉ ውሰዱ ጀርመንን። ከዚህ በኋላ ግን ናቶ እኛ የዋርሶን ቃል ኪዳን እናፈርሳለን፣ ናቶ የሚቀጥልም ቢሆን ቢያንስ ወደ ምስራቅ ሩሲያ አይስፋፋም ተብሎ ነበር። ምስራቅ ሩሲያን ጠቅልሎ ወደ ምዕራቡ በመሸጋገር እሱ ብቻ አይደለም የመጨረሻውን የሩሲያ የአውሮፓ ጌት የሆነችውን ዩክሬንን በመያዝ መፈንቅለ መንግስት በ2024 አድርገው ቪክቶሪያ ኑላንድ ያናኮቪችን በዲሞክራቲካሊ ኤሌክትድ የሆነውን ፕሬዚደንት አባረው ኒዮ ናዚ የሚባሉትን አደገኛ ኃይሎች ወደ ስልጣን አመጡ። ከ2014 እስከ 2022 ጦርነቱ ከመጀመሩ በፊት 14,000 የሩሲያ ተወላጆች በአሰቃቂ ሁኔታ ጄኖሳይዳል በሆነ ሁኔታ ገለዋቸው በተባበሩት መንግስታት ሴኩሪቲ ካውንስል ቀርቦ ጉዳዩ የሚኒስክ አግሪመንት በሚል ስምምነት እንዲፈጠር ሲደረግ እሱንም አውሮፓዎችና አሜሪካዎች ሳቦታጅ አረጉት ማለት ነው። ልክ ኔታንያሁ የኢራንና የአሜሪካንን ዲል ሳቦታጅ ለማድረግ ሊባኖስ እንደሚቀጠቅጠው ማለት ነው። ይሄ አደገኛ አካሄድ ነው። ስታመር ዛሬ የእጁን አግኝቷል፣ ይወርዳል። ሌላው ምንድን ነው? ሶስተኛው ለሳቸው አደገኛ የሆነው ምንድን ነው? የህፃናት ጥቃት ወንጀል ጥበቃ ክስ ነው። ስታመር ምንድነው? ከታዋቂ ወንጀለኛ ጄፍሪ ኤፕስታይን ጋር የጠበቀ ግንኙነት የነበረውን ፒተር ማንድሰን በአሜሪካ ብሪታንያ አምባሳደር አድርጎ መሾሙ ከፍተኛ ቅሬታ አስነስቷል። ስለዚህ ማንድሰን ሚስጥሩ ሲጋለጥ በሴፕቴምበር 25 ከስልጣኑ ለመልቀቅ ተገዷል። ይህ የስታመር አንዱ ዊክነስ ነው። በተጨማሪ ስታመር የእንግሊዝ ህዝብ ክስ ዳይሬክተር ወይም በነበሩት ወቅት በተጨማሪም ጠቅላይ ሚኒስትር ስታመር የእንግሊዝ ህዝብ የክስ ማለት የክስና ወንጀል ዋናው ዳይሬክተር በነበሩ ወቅት ከ2008 እስከ 2013 በህፃናት ላይ ጥቃት በሚፈጽሙ ቡድኖች ላይ ጠንካራ የህግ እርምጃ ከመውሰድ ይልቅ ምንም አይነት የህግ ቅጣት የሌለው የህፃናት ማገቻ ማስጠንቀቂያ የተሰኘ ለስላሴ የተሞላበት አሰራር መተግበራቸው ብዙዎቹ አንስተው ለሞድቃቸው ተከራክረዋል። ለዚህ ነው የምዕራቡን ዓለም ሲስተም ወደም ሳቶ የምትቀበለው። ራሱን ማስተካከል ይችላል፣ ማረም ይችላል። ጠቅላይ ሚኒስትር ስለሆንክ አይደለም፣ ተስበ ተጎትተ ትወድቃለህ። ወደ ኋላ ሄደው እንግዲህ አስቡት በ2008 እና 2013 የወንጀል አቃቢ ህግ በሉት የሰሩትን ነው ይዘው የመጡት። ሌላውና ከባዱ ለስታመር መውደቅ ምንድን ነው ካላችሁ የሀገር ውስጥ ኢኮኖሚ ውድቀት ነው። እንግሊዝ በአሁን ሰዓት the sun never set in the Britain እየተባለ የዓለምን አቀፉን የኢንዱስትሪ ሪቮሉሽን የመራች ይሄ ሁሉ ስታረግ ቻይናን አለማያቃትም ነበር። የቻይና ኮሚኒስት ፓርቲ ባለፉት 60 ዓመታት ውስጥ ሁለተኛውን የዓለም ኢኮኖሚ 19.5 ትሪሊዮን ዶላር በአመት የሚገላበጥበትን የሰራ ትልቅ መንግስት አለ። ይሄ ሁሉ ሲሆን ለዚህ ሁሉ አሜሪካን በሉት ለማንም የኢንዱስትሪ አብዮትን ያቀጣጠለችው እንግሊዝ ግን ዛሬ የት ነው ያለችው? ለምሳሌ ይሄ ስታመር ጠቅላይ ሚኒስትር አስተዳደሩ በ2004 መገባደጃ ላይ ባወጣው በጀት
የ40 ቢሊዮን ፓውንድ የግብር ጭማሪ አድርጓል። ይህ በአሰሪዎች የብሔራዊ ኢንሹራንስ ክፍያ ላይ ጣለው ጫናና በገበሬዎች የውርስ ታክስ ላይ ያደረገው ቅነሳ በስፋት ተቃውሞ ገጥሞታል። በነገራችን ላይ 60 ቢሊዮን የአሜሪካ ዶላር አዲስ የመከላከያ ሪቪዥን ብለው ከዩክሬኑ ጋር በመሆን የዚህን የታክስ ፔር ገንዘብ ለጥቅም ለማዋልም ተንቀሳቅሰዋል። ምንድነው ሽፋኑ? ዩክሬንና ሩሲያ ባሉበት ሩሲያ ቀጥሏ ማንን? እንግሊዝን ታጠፋለች፣ ፈረንሳይን ታጠፋለች፣ ምናምን ታጠፋለች። ይሄ ከሁለተኛው ዓለም ጦርነት ጀምሮ ሲዘመር የነበረ ግን አንድ ቀንም ሩሲያ አውሮፓ ላይ ጥይት ተኩሳ አታውቅም። የሆነው መቼ ነው? በ2014 ላይ በህጋዊ መንገድ የተመረጠን የዩክሬን መንግስት ጆ ባይደን፣ ቪክቶሪያ ኑላንድ፣ ባራክ ኦባማ ለ3 ገልብጠው ከጣሉ በኋላ ሩሲያ በዩክሬን መንገድ መስመር ላይ በ2022 በከፈተችው ጦርነት የመጀመሪያው ጥይት በራሷ ግዛት። በነገራችን ላይ ሩሲያና ዩክሬን ስላቮች ናቸው፣ የአንድ ቤተሰብ የአንድ ነገር ልጆች ናቸው። ግን ማርኬት የገበያ ፖሊሲ እየተባለ የሚረጨው ጉዳይ ዩክሬንንም ወደ አውሮፓ ለመሳብ ወደ ኔቶ ለማስገባት በዛ ላይ አደገኛ ኃይል በመሾም ያመጡት መላየት እንጂ ዩክሬን ሊቀርባት የሚችለው ከአውሮፓ በየትኛውም ሂስቶሪካል የሚሆን የስለልቦናም ትስስሮች በሉት የጋራ ታሪክ ከሩሲያ አውሮፓ ልትቀርባት አትችልም። ይሄ የትኛውንም ነገር ሪፈር ማድረግ ትችላላችሁ። ስለዚህ ይህ የስታመር መንግስታቸው በእድሜ ባለጸጎች የክረምት ማሞቂያ ድጎማ፣ በደህንነት ሪፎርምና በታክስ ህጎች ላይ በተደጋጋሚ የወሰናቸው ውሳኔዎችን ለመሰረዝ ተገዷል። በነገራችን ላይ ይሄ የኒዮሊበራል የነሱማ ጫፍ ነው፣ የታቸር ሀገር ነው። ሶሻል የሚባል 2 ሰዎች የሚባል 3 ሰዎች ተደራጅተው የሚባል ነገር አያውቁልን። የሚያውቁ በግለሰብ ነው። እነዚህ ሰዎች ግን ኢኮኖሚውን በደንብ ነው ዘጭ አድርጎ የጣሉት። በተለይ አሁን ካለው የሆርሙዝ ጉዳይ ላይ አውሮፓዎች ስትራቴጂክ በሆነ ጉዳይ አረዳድ ይህን ጉዳይ ባለማየታቸው በዶናልድ ትራምፕ እና በኔታንያሁ ግብዝ ጦርነት፣ በተባበሩት መንግስታት ባልተፈቀደ ጦርነት፣ በዓለም አቀፍ ህግ ሽፋን ላይ መውደቅ የማይችል ጦርነት ሲያካሂዱ ኔቶዎች ቁጭ ብለው አባላት አውሮፓዎች ወንበር ላይ ቁጭ ብለው እያዩ ዋጋውን ለመክፈል ግን ተገደዋል። ቢያንስ ለሚያምኑበት የሊበራል ቫልዩ በዲሞክራሲ በሰዎች ሰብአዊነት ላይ ስንት ዓመት ሲነግሩ የነበሩት 167 የኢራን ህፃናት በተቀመጡበት ትምህርት ቤት በቶማሃውክ ሚሳይል ሲነዱ አንድም የአውሮፓ ሀገር ደፍሮ ይሄ ዋር ክራይም ነው ምርመራ መደረግ አለበት ብሎ ሴኩሪቲ ካውንስል ላይ ቴብል ያደረገ አንድ የአውሮፓ ሀገር የለም። የአሜሪካ መንግስት መጠየቅ አለበት ያለ የለም። ይሄ ሁሉ ምንድነው? የተዳከመች አቅም የሌላት በየትኛውም መድረክ ደፍራ የማትወጣ አውሮፓ ሆናለች። የአውሮፓዎች መፍዘዝ ምን እንደሆነ አላቅም፣ ከየት የመጣ እንደሆነ አታቅም። አውሮፓን የሚያህል ታላቅ ሀገር አንደበታቸው መናገር በማይችሉበት ሁኔታ አንሰው ነው የተገኙት። ስለዚህ ብሪታንያ ከብሪክስ በኋላ ራሷን የቻለች ገለልተኛ ዓለም አቀፍ ፖለቲካ ተዋናይ እንድትሆን ከማድረግ ይልቅ ምን አሉ? እስከ 50-60 ቢሊዮን ፓውንድ ከፍሎን የወጡት እኛ ኢንዲፔንደንት ነን ከዚህ ከአውሮፓው መንጋጋ በተለይ ምስራቅ አውሮፓው ጋር ሆነን እቺን ታላቅ ሀገር አንቀላቅልም አሉ። ከዛስ በሚያሳዝን ሁኔታ የግሎባል ኤሊቱ የዳቮስ ጉባኤ የአሜሪካ ኦሊጋርኪስ ፖለቲከኛ ታዛዥ ሆነው ቁጭ ያሉ መጨረሻ ላይ ለአሜሪካ ጦር ሰፈሮች በኢራን ላይ ጥቃት እንዲሰነዘር ፈቃድ ከመስጠት ጀምሮ በንግድ ስምምነት ላይ ለዋሽንግተን ፍላጎት እጅ እስከ መስጠት የተንጸባረቀ ደካማ የማይረባ መንግስት በስታመር በኋላ ግን አንድ ክሬዲት የሚሰጠው ባይፈልግም በእንግሊዝ ወጣቶች በተለይ ዘ ኒው ጀነሬሽን ጀነሬሽኖች ግፊት እንግሊዝ ፍልስጤሞችን እንድታቅ እጁ ተጠምዞ እንዲቀበል ተደርጓል።
ሊድ ያደረገው ግን መጀመሪያ የተኮሰው ግን ማን ነው? የፈረንሳይ ፕሬዚደንት ማክሮን ተከትሎ ለፍልስጤም። ምክንያቱም ዓለም ሊክደው የማይችል 75,000 የጋዛ ህፃናት፣ እናቶች፣ አባቶች በይፋ ካለቁ በኋላ ከዚህ በኋላ አንችልም አሉ። ዓለም አልታገስም አሉ። የአውሮፓ ዩኒቨርሲቲዎች ተቀጣጠሉ። የአሜሪካ ዩኒቨርሲቲዎች ተቀጣጠሉ። የሲቪክ ማህበራት ተቀጣጠሉ። ይሄን በዚህ 21ኛው ሴንቸሪ እያየን በዚህ ፍጥነት በአጭር ጊዜ እንዴት ያልቃል? ስታመርም ሳይወድ ፍልስጤም እንዳገር የማወቅ ግዴታ ውስጥ ገባ። ያ የተቀጣጠለው በሌበር ውስጥ የተቀጣጠለው እሳት ዛሬ ይህን ጠቅላይ ሚኒስተር ዘጭ አርጎ ጥሎታል ማለት ነው። ስለዚህ ስታመር በተለይ ብሪቴን ከሚጠበቅባት የዓለም ሮል መሰረት ማለት ነው ብዙ መስራት የሚጠበቅበት የነበረ ግን የኦልሞስት የግሎባል ኤሊት እንግሊዝን ተላላኪ እንደውም ቫዘል ስቴት ነው የሚሏቸው አርጎት ያሳረፈ መሸኘቱ አግባብ ነው እንላለን። ግን አሜሪካ እስራኤል ጋዛን ወደ ባዮሜትሪክ ቁጥጥር ላቦራቶሪ ቀይረዋታል የሚል ነገር እየተሰማ ነው። ይሄ ነገር እውነት ነው? ፈንታለው ይችላል። አብራችሁን ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘኑ። አሁን ሁላችሁም ልብ ካላችሁ ስለ ጋዛ ዜና ሰምታችሁ ታውቃላችሁ? በቀን ከመቶ አይደለም እስከ 10-20 ሺህ በቀን ይፈስ የነበረ የጋዛ ዜና እየጠፋ ወደፊትስ እንዴት እንዲጠፋ እየተሰራ ነው የሚለውን አንድ በጣም ኢንትረስቲንግ የሆነ ኢቫን ኦትበርግ በሚል የወጣ አንድ ጽሁፍ አለና በዛ ጽሁፍ ላይ በጣም የገረመኝና ትኩረቱን የወሰደው ምንድነው በጋዛ ላይ የተፈጸመ ያለው የዘር ማጥፋት የእስራኤል ጭካኔዎች ከአሜሪካ ከዓለም አቀፍ ሚዲያዎች እንዴት ሆን ተብሎ ሊጠፉ ይችላሉ የሚል ጥያቄ ያነሳና ጽሁፉ በጣም የገረመኝ የአሜሪካና የእስራኤል ወታደራዊ ተቋማት ውህደት ዋናው ኢንተንቱ ምንድነው የሚለው ለመለስ የሚሞክርበት ሁኔታ በጣም አስገርሞኛል። አንደኛ ምንድነው የጋዛ አይታችሁ ከሆነ አሁን ስለ ጋዛ ስታስቡ በአሁኑ ሰዓት የትኛው ሚዲያ ላይ ስታዩ ምንድነው ቦርድ ኦፍ ፒስ ይላል። ይህ ቦርድ ኦፍ ፒስ በዶናልድ ትራምፕ በጎ ፍቃድ የተመሰረተ እንጂ በሴኩሪቲ ካውንስል የተመሰረተ አይደለም። በእርግጥ ተቃውሞ አልቀረበበትም። ግን ከባዱ የዚህ ራሱ የቦርድ ኦፍ ፒስ ዋናው ዳይሬክተር ማን ነው? አንቶኒ ብሊንከን ነው። የቀድሞ የእስራኤል ጠቅላይ ሚኒስትር። የእስራኤሉ ጠቅላይ ሚኒስትር ከትንሹ ቡሽ ጋር የመጀመሪያውን ከ2001 ጀምሮ ወደ 7 ሀገሮች መፍረስ አለባቸው የሚለውን እቅድ ለማሳካት ጅምላ ጨራሽ መሳሪያ ሳዳም ሁሴን ታጥቋል ተብሎ በከፈቱት ሐሰተኛ መረጃ ውሸት የኢራቅን ህዝብ አድቅቀው የገደሉ የጨረሱ ናቸው። በተለይ ይሄ አንቶኒ ብሊንከን ማታስሩኝ ከሆነ እውነቱን አወጣለሁ ተብሎ ለሱ በቀረበ ኢንኳይሪ መጠየቅ ውስጥ አምኖ አዋል ነበረውም ግን ለማጥፋት ሳዳም ሁሴን መንቀሳቀሳቸው ተናግሮ ታዲያ በዛ በሐሰተኛ መረጃ ለሞቱብን የእንግሊዝ ወታደሮች ካሳ ልትከፍለን ይገባል፣ በይፋም ይቅርታ ልትጠይቀን ይገባል ተብሎ ልክ ማታ እንደተላለፈ ጠዋት የለንደን ጎዳናዎች በልጆቻቸው ሞት የቆሰሉ ያረሩ እናትና አባቶች ሞልተውት ነበር። ይሄ ቅርብ ጊዜ ጉዳይ ነው። ይህ ሰው ነው የሰላም ቦርድ ተብሎ የተቀመጠው። ይህ ሰው ነው አሁን የዓለም አቀፍ የግሎባል ኤሊት አንዱ አራማጅ ሆኖ የዓለም አቀፉ ኦሊጋርኪ ተላላኪ ሆኖ እየሰራ ያለው ማለት ነው። ስለዚህ የዚህ ቦርድ አሁን ምንድነው እየሰራን ነው በሚል ቶን ዳውን እያደረጉት ነው ዜናውን ጠቅላላ። ሌላው ምንድነው እዚህ ጋር የዶናልድ ትራምፕ እቅድ ተብሎ በተለይ በኩሽነር የቀረቡ ተብሎ በጣም ፕሮፓጌት ሲደረግ ከነበረው አንዱ ምንድነው የፍልስጤማን መንደር ጋዛን አሁን ያለው የተፈናቀለ እንዳይመለስ ተደርጎ ከተመለሰም የጋዛን ባህር ዳርቻዎች ወደ ጋዛ ሪቪራ የመሰለ ማለትም ወደ ቁማር ቤቶች፣ የምሽት ክበቦች፣ የሀብታሞች መዝናኛ መደነሻ መቀየሪያ ነው። ግን ከሱ ጀርባ ደግሞ ጋዛ ሸጡ ላይ መስመሩ ላይ በዓለማችን ከፍተኛ የጋዝ ክምችት ያለበት ቦታ ነው። ከዛ እትብታቸው ከተቀበረበት ነው እነዚህ ፍልስጤማውያኖች ተገንጥለው እየተጣሉ ያሉት። አሁን ስታዩት ግን ስለሚሰሩት
ቦታዎች ተብሎ ዓለም አቀፍ ሽፋን ይዟል ማለት ነው። ሌላው እዚህ ላይ የሚያነሳው አንድ ነጥብ ምንድነው? ጋዛን በተመለከተ በጦርነት መሃል ሁሉ የገቡ የሚዘግቡ በርካታ ጋዜጠኞች ነበሩ። እነዚህ በሰለጠነ በኤአይ ሞዴል ፌሻላቸውን ስካን በማድረግ ያሉበት ቦታ እየተከታተሉ እንዳልኳቸው ነው በፕሪሲሽን ገደልናቸው እየተኮሱ እያሉ ጨርሰዋቸዋል። አሁን በጋዛ ውስጥ ያለ የጋዜጠኛ ቁጥር ኦልሞስት ዜሮ ሆኗል። አንዱ ሽፋን ይሄ ነው። በተለይ ታስታውሱ እንደሆን ሁልጊዜም ክብር ልንሰጠው የሚገባው ጉዳይ ምንድነው? ዋናው ፖይንት የአሜሪካ ወጣቶችን ነው የዩኒቨርሲቲ ያንቀሳቀሱት። ይሄ በጣም የሚገርም ነው። በነገራችን ላይ የዓለም ግሎባል ኤሊቱን ሁሉ ፈስ በፈስ ያደረጉበት ተደብድበው ያ እንዲያዝ ተደርጓል። ሌላው ምንድነው? በእስራኤል እስር ቤቶች ውስጥ ለምሳሌ የሚወጡ መረጃዎች ነበሩ በፊት። ለምሳሌ አንድ ዶክተር አቡ ሰያፍ የሚባል ሰውዬ የህፃናት ሕክምና የሚባል በጣም ተደብድቦ ሊሞት ነው ተብሎ ሚዲያ ሽፋን ነበር። ይሄ ሰውዬ የት እንዳለ አታውቅም። ስለዚህ በዚህ ብልጠት ነው እያመለጡ ያሉት። አሁን ዘሰከንድ ስቴጁ የሚለው በጣም አስፈሪው ስቴጅ ደግሞ ምንድነው? አሁን አሜሪካ ውስጥ በከፍተኛ ሁኔታ እስራኤልን ህዝብና መንግስት ሳይሆን የእስራኤልን የፖለቲካል ሊደርሺፕ በተለይ ስርዓተ መንግስቱን እየመራ ያለው የኔታንያሁና የቀኝ አክራሪው አካል እርምጃ ከፍተኛ ጥላቻ በታሪክ አሁን ባለው ደረጃ የእስራኤልን ፖለቲካል ሊደርሺፕ የአሜሪካ ህዝብ ሲጠላ ገጥሟቸው አታገኙም። እሱ ብቻ አይደለም። የአሜሪካው ምክትል ፕሬዚደንት ጆዲ ቫንስ የሚቀጥለው የሪፐብሊካን ፕሬዚደንት ዋና ወኪል ዶናልድ ትራምፕ ይተካል የተባለው በግልጽ ነው ወጥቶ የነገራቸው። ከፕሬዚደንታችን ላይ እጃችሁን አንሱ፣ 9 ሚሊዮን ሆናችሁ የምታመጡት ነገር የለም፣ ሁሉም ጉዳይ በዓለም አይፈጸም፣ በመግደል አይፈታም ብሎ አስጠንቅቋቸዋል። ግን የእስራኤል ወዳጆችና ዘስቴት ውዝን ዘስቴት የምንለው ዲፕ ስቴቱ ስለዚህ በዚህ አካሄድ በአመት 3.8 ቢሊዮን ዶላር የሚያገኘው የእስራኤል መከላከያ ኃይል ከአሜሪካ ግብር ከፋዩ በሚቀጥሉት ሊያገኝ ስለማይችል ብለው የአሜሪካና የእስራኤል ወታደራዊ ኃይሎች ውህደት የሚል በተለይ በብሔራዊ መከላከያ ፍቃድ NDAA የሚባል 224 ላይ ሰንገውታል፣ በሚስጥር ደብቀውታል። ይህ ጉዳይ ምንድን ነው? በሁለቱ ሀገሮች መካከል የሚሊተሪ ውህደት በማድረግ በሰው ሰራሽ አስተውሎ AI፣ በኳንተም ቴክኖሎጂ፣ በሳይበርና በባዮቴክኖሎጂ መረጃዎችን በጋራ ይሰራሉ፣ ያጋራሉ፣ አንዱ የአንዱን ይጠቀማል በሚል የአሜሪካ ወታደራዊ መረጃ የእስራኤል ወታደራዊ መረጃ ይሆናል በሚል ሊዋሃዱ ነው። ይህ ደግሞ በጣም የሰለጠነ በየትኛውም መልኩ ጋዛን በተመለከተ የአሜሪካ ህዝብ እስራኤልን ሊቀጣ የሚችለው በሚሰጠው የግብር ክፍያ ነው። የግብር ክፍያውን ግን በአሜሪካ በጀት ውስጥ በመክተት ግን ያ የተከተተው ደግሞ በጋራ ወታደራዊ ጥናት በሚል ወይም መስራት በሚል ወደ እስራኤል ለማስተላለፍ እየተንቀሳቀሱ ነው። ይህ ምን ይጠቅማል ካላችሁ እስራኤል የአሜሪካ የፖለቲካ ተቋሞ ሳትሰጋ የአሜሪካንን ታክስ ከፋይ ገንዘብ ቅድም እንዳልኳችሁ 3.8 ቢሊዮን ዶላር በቀጥታ ወደ መከላከያ ፕሮግራሞቿ እንድታዘዋውር ያግዛታል። ይህም የእስራኤል ወታደራዊ ወንጀሎች ከአሜሪካ ህዝብ ቁጥጥር ውጭ ይሆናል። ምክንያቱም በጀቱ በአሜሪካ ህዝብ መከላከያ ውስጥ የተቀመጠ እንጂ እንዲህ የሚታይ ለእስራኤል የተቀመጠ ቋት ስለማይኖረው ማለት ነው። ይሄ በጣም አደገኛ የሆነ በቀጣይነት ጋዛን ሙሉ ለሙሉ ከእስራኤል ጋር ግንኙነት በሌለው በማጥፋት የአሜሪካ ህዝብም ሴይ እንዳይኖረው፣ ሴይ ካለ የምትከለክለው ነገር አለ ማለት ነው። የምትከለክለውን የለም ብሎ ያሳምነዋል ማለት እና በአጠቃላይ እንደ ጽሁፉ ምንድነው እንደውም ከእስራኤል ጋር በተያያዘ የአከርካሪ አጥንት የሌለው የሚል እንደውም ሴን የጻፈ ተወቅሳለች። ማንን? ትራምፕን ማለት ነው። ስለዚህ አሜሪካ ፈርስት አይደለም፣ ይሄ እስራኤል ፈርስት ነው። ዶናልድ ትራምፕ ደግሞ ይሄን ከተቀበሉ እናዋሃዳለን ካሉ የአሜሪካ ጉዳይ ያበቃል የሚል ጽሁፍ አድርጋለች። እና ግራንድ ግን ስትራቴጂው ምንድን ነው? ይሄን ማዋሃድ ሲባል በጣም የገረመኝ 3 አገሮችን እስራኤል፣ ዩክሬንና ፊሊፒንስ የአሜሪካ ፕሮክሲ ዋር ማስፈጸሚያዎች ናቸው። ፊሊፒንስ ለቻይና የተዘጋጀች፣ ዩክሬን ለሩሲያ የተዘጋጀች፣ እስራኤል ደግሞ ለሚድል ኢስቱ ነበር። ታንክስ ቱ ኢራን
የቤንጃሚን ኔታንያሁን የፌክ ሄጂሞኒክ ፓወር በአደባባይ ለፀሐይ አብቅተዋለች ማለት ነው። ስለዚህ በዚህ መልኩ በረቀቀ መልኩ ጋዛን ከአጠቃላይ ሚዲያ እየወጣ ነው። ከሁሉ በላይ የኮርፖሬት ሚዲያው ስለ ጋዛ አይዘግብም። የጋዛ ህዝብ ዶክተር ቴድሮስ አዳኖም ሁሉ በይፋ ወገዙት ነው። የሚበላው የሚጠጣው ጉዳይ እዛ ድረስ ተቸግሮ ሁላችንም ሆርሙዝ ነው የምንለው። ምክንያቱም ምንድነው ዋና የሚዲያውን የሚመሩት ኃይሎች ይሄን እንደ ፖይንት አወስዱትም ማለት ነው። ስለዚህ ጋዛን በዚህ መልኩ ነው እያስወጡ ያሉት። ግን ጥቂት በኤአይ ሞዴል በተመለከተ ይሄን የተረሳውን የጋዛን ህዝብ እንዴት ነው ዲጂታል በሁኔታ የሚቆጣጠሩት ምን እያደረጉ ነው የሚለውን ላሳያችሁ። ከዛ ፕሮግራማችን ዘጋለን። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘኑ። በነገራችን ላይ በቀደም እንዳልኳችሁ ነው የዳታ ፖሊሲ የዳታ ሚኒስትር የሚባሉ ዓለምን አሁን የሚቆጣጠሩ ዘሶኮል የኤአይ ሞዴል የሚባሉ ዓለምን በአንድ መረጃ መዋቅር ውስጥ በማስቀመጥ የሰውን ልጅ እንቅስቃሴ ራሱ ዳታ ያደርጉታል። ዳታ የት ስትሄድ፣ ስትገባ፣ ስትወጣ፣ ስትበላ፣ ስትሸና በዛ ደረጃ ሊቆጣጠሩ ግራንድ ስትራቴጂ የዘረጉ ኃይሎች ናቸው። ለምሳሌ አሁን እዚህ ጋር እስራኤልና አሜሪካ በጋዛ ውስጥ አጠቃላይ የዲጂታል ቁጥጥር ስራ ዘርግተዋል ሲባል ምን ማለት ነው? ስለዚህ ያ ሁሉ የተፈናቀለ አለ። አንድ ከሚዲያ ጠፍተዋል፣ ግን ኢንዲቪጁዋል ቤዝ ዲጂታል አድርገውታል የጋዛን ህዝብ። በዚህ ስርዓት መሰረት አሁን በዘረጉ ዲጂታል ስርዓት መሰረት ውሃና መሰረታዊ አገልግሎቶች ማግኘት በአልጎሪዝም የሚወሰን ሊነፈግ የሚችል መብት ሆኗል። ሰው በመሆኑ መጠጣት አለ፣ ሰው በመሆኑ መብላት አለ ቢያገኘው። ውሃና ምግብን ግን በዲጂታል ውሃውን ስቀዳም ልትበላም የሆነ ቦታ ስትሄድ ፌሻሊ አንተን ከወሰዱ በኋላ ማንነትን በአስተውሎት ከወሰዱት በኋላ ፌሻል ስካን ያደርጋሉ። አበቃ ማለት ነው። ስለዚህ ምን ይሆናል? ፍልስጤማውያን ምግብ ለማግኘት ብቻ የፊት ገጻቸውን እና የጣት አሻራቸውን እንዲሰጡ ይገደዳሉ። እምቢ ቢሉ ምን ይሆናል? ሲርብ እንገናኛለን። በነገራችን ላይ በጣም በህዝብ የማይገዛ በጣም አምባገነን በሆነ መንግስት ውስጥ ዲጂታል በሆነ ሲስተም ህዝብን መያዝ መቆጣጠር የአንድን ሰው ማንነት በአንድ ዳታ በሚባል አስቀምጦ ሂማን የሆነ ኤሌመንቱን አጥፍቶ እንደ ማሽን ሲቆጣጠሩ ከዛ በኋላ ለአምባገነን መንግስታት ምግብ ከመከልከል እስከ መግደል ጡንቻቸው ሊፈረጥም ይችላል። ይሄ ዲጂታል አይዲ የምትሉት ሁላችንም ተገደ የምናወጣው መጨረሻ ላይ የኛ መጥፊያ ነው። በነገራችን ላይ ሌላ ጊዜ መጣበታል። በዓለም ላይ አንዳንድ ሀገሮች ዲጂታል አይዲ የተመዘገቡት እንዲጠፋ አድርገው ሃርድ ዲስኩ እንዲቃጠል አድርገው ያሉትን መረጃ በርብረው ይጣለዋል። ግን ኦሊጋርኪስ የሆነ በረሃ ውስጥ ያስቀምጡልሃል። ስለዚህ የዚህ የባዮሜትሪክ ኤአይ ቴክኖሎጂ ያዘጋጀው ማን ነው? የእስራኤሉ ዩኒት 8200 የሚባል መሰረተ ልማቱን የአሰራር ቁጥጥር የሚያቀርበው ማን ነው? የአሜሪካ የግል ኩባንያ ነው። እነዚህ ሁለቱ ተጣምረው የጋዛን ህዝብ ዲጂታላይዝ ወይም ዲጂታል አድርገውታል። ሰው ነኝ ብለህ ትንቀሳቀሳለህ። አንተ በዜሮና ዋን የምትሰራ ማሽን ነህ። ሂማን ነገር የሆነ ይስዱባል፣ የምትጠጣው የምትበላው ማለት ነው። ስለዚህ ለዚህ ዋናው የእስራኤል ወልፍ ስርዓት የሚባል አለ። ሌላ ምንድን ነው? ላቬንደር ኤአይ ደግሞ አለ፣ ሌላው አሜሪካ ኩባንያ። ስለዚህ የዚህ የእስራኤል ወታደራዊ ደህንነት ክፍል ዩኒት 8200 በፍተሻ ኬላዎች ላይ ፍልስጤማውያን ለመቃኘት የሚረዱ የፊት የመለያ ስርዓቶች ዘርግቷል ማለት ነው። በግለሰብ ደረጃ ነው ከነ እንቅስቃሴ የሚያውቁ ማለት ነው። ከዛ ሬድ ወልፍ የሚባል አለ፣ ሌላ ብሉ ወልፍ የሚባል አለ። እነዚህ የፊት መለያ መተግበሪያዎች የሰዎችን ፊት በመቅረጽ በቀጥታ ወልፍ ፓክ ወደ ተባለው የመረጃ ቋት ዳታቤዝ ውስጥ ይከቱላል። ተያዝክ ማለት ነው። ወታደሮቹ ብዙ የሰዎችን ፊት እንዲቀርጹ በሽልማት ይበረታታሉ። 100 የቀረጸ ዳቦ ይበላል፣ እንትን ይደረጋል፣ ሙዝ ይሰጠዋል እየተባለ ማለት ነው። የሚሰጧቸው ሌላ ነው፣ እሱ ይቅር። በፍተሻ ኬላዎች ላይ ለፍልስጤማውያን አረንጓዴ፣ ቢጫ ወይም ቀይ መብራት የሚያበራ ልክ እንደ ትራፊክ መብራት ማለት ነው ይቀመጥላል። ስትሄድ ኦልሬዲ ፊት ስካን ስለተደረገ ያ እንደዚህ ቀይ፣ ቢጫ፣ አረንጓዴ ታልፋለህ ማለት ነው።
ይሄውን ሌቨንደር ኤአይ የሚባለው የሰው ሰራሽ አስተዋጽኦ ስርዓት የባዮሜትሪክ እና የስለላ መረጃዎችን በማቀናጀት ለሰዎች የጥርጣሬ ነጥብ ሉክ ሰስፒሺየስ ስኮር በራሱ ተንትኖ ፋኔል የሚባለው ከ10 9 ጠረጥረዋል ከበደ ደግሞ 7 ነው እንትና ይልማ 10 ነው ይልና ግንባርን ያስመታል ማለት ነው። በዚህ መሰረት ይሄ የሚያሳዝነው ሰስፒሺየስ ስኮር is a machine አገኘን የሚሉት ራሳቸው ነው አልጎሪዝሙን የሚሰሩት። በዛ አልጎሪዝም በፈለጉት ቀመር አስገብተው አንተን ወንጀለኛ ማድረግ ይችላል። ባንተ እጅ በሌለ በእንቅስቃሴም ሊደገፍ ላይደገፍ በሚችል በነሱ አልጎሪዝም አሰራር ሰስፒሺየስ ስኮር ይሰጥና ወይ እስር ቤት ጣላለ ወይ ግንባር ይበረቀስልሃል። በዚህ መሰረት ላይ ብዙ የሰው ልጆች ቁጥጥር ለወታደራዊ ጥቃት የሚሆኑ በ10 ሺዎች የሚቆጠሩ ሰዎችን የግድያ ዝርዝር ምን ያደርግልሃል ያዘጋጅልሃል። ለዚህ ነው ግን ለነዚህ ወታደሮች ለሴኩሪቲ አካላት ለተመረጡ የመንግስት አካላት ግን ዲጂታል አይዲን በለው ዲጂታል ሲስተም ውስጥ አያስገቧቸው። ለምን የነሱ እንቅስቃሴ እንዳይታወቅ ማለት ይሄ የሚገል ወታደር ዲጂታል ብትፈልግ አታገኘው። ከፈለከው በእስራኤል ወታደራዊ ዲጂታል ባንክ ውስጥ ዳታ ባንክ ውስጥ እንጂ የምታገኘው አቬሌብል አይደለም። አንተን ግን በዛ ዲጂታል መርጦ ግንባርን ብሎ ይዳል ማለት። ስለዚህ ይሄ ከሰብአዊነት አንፃር ብዙ ነገር አስብሏል። እነዚህ የእስራኤል ዲጂታል መሳሪያዎች ከአሜሪካ መሰረተ ልማት ጋር መዋሃዱ በራሱ የአሜሪካ ስቴክ አለው ይሄን ክሌም ለማድረግ። እንግዲህ በዚህ ሂደት ውስጥ ዋናው ተዋናይ ማን ነው? ነጋዴው ባለሀብቱ ሞርደሃይ ካህን ይባላል እና በሱ የሚመራው ማን ነው? ግሎባል ዴቨሎፕመንት ካምፓኒ። ይሄ ምንድነው ስራው? የጦርነት ቀጠናዎች ምን ኡበር የሚባል ነው በነገራችን የሚጠራ የአሜሪካ ኩባንያ። ኡበር ምንድነው ስራው? ልክ የዚህም ዲጂታል የዛን ስራ ነው የሚሰሩት ማለት ነው። ስለዚህ የጄክ ሱልቫን ዩንታ በነጩ ቤት የብሔራዊ ደህንነት አማካሪ ጄክ ሱልቫን የጸደቀውን የካህን እቅድ በሲአይኤ በሰለጠኑ ወታደሮች የሚጠበቁ የሰብአዊ እርዳታ ግዛቶች ተፈጥሯል ማለት ነው። መታወቂያ ግድ ሲሆን ፈቃደኛ ያልሆኑ እርዳታ ይከለከላሉ። ይሄ አሁን በጣም የሚያሳዝን። ለምሳሌ ይሄ የአሜሪካ መከላከያ ኤጀንሲ ማለት ነው የተቋቋመው የአሜሪካ መከላከያ የፎሬንሲክ እና የባዮሜትሪክ ኤጀንሲ በአሁኑ ወቅት የጋዛን የባዮሜትሪክ የፍተሻ ኬላዎች በማንቀሳቀስ የፍልስጤማን ለመቆጣጠር ማዕከላዊ ሚና እየተጫወተ ይገኛል። አስቡት። ስለዚህ ይሄን የምግብ ማከፋፈያ ቦታዎችን ምን ያደርገዋል? ወደ ወጥመድ ይቀይረዋል። ሲርበው ይመጣል። የተባበሩት መንግስታት ድርጅት እርዳታ ለመተካት በአሜሪካና እስራኤል ጥምረት የተቋቋመናል የጋዛ ሰብአዊ ፋውንዴሽን የሚሉት የምግብ ማከፋፈያ ቦታዎች ወደ ምን ሆኗል ማለት ነው? እርቦ ስትመጣ መጣ ደው የሞት ወጥመድ ሆኗል ማለት ነው። በሐሳብ ልዩነት ከነሱ ጋር የምትተጋገል ከሆነ ጋዛ ውስጥ አካባቢ ያለውን ነገር ልትቀምስ አትችልም ማለት ነው። ስለዚህ የዚህ የዩሮ ሜድ ሞኒተር መረጃ በ2005 በግንቦት መገባደጃ እና በነሐሴ መጀመሪያ መካከል ብቻ ፍልስጤማኑ ምግብ ፍለጋ በሄዱበት ወቅት 1568 ሰዎች የተገደሉ ሲሆን 5000 ቆስለዋል። በምን? በሰስፒሺየስ ስኮር ነው ይመቱ። ማኔ በዩሮሜድ ሞኒተር መረጃ በጥናት የተረጋገጠ ነው። የድሮና የካሜራ ቁጥጥሩ አያደርስም። እሱ ደግሞ ሌላ ነው። የአሜሪካ ተቋራጭ በእነዚህ የምግብ ነጥቦች ላይ ድሮኖችና የፊት መለያ ካሜራዎችን አሰማርቷል። ልብ በሉ ለሚበሉት እኮ እነዚህ መረጃዎች በቀጥታ ወደ አሜሪካ እስራኤል የጋራ መቆጣጠሪያ ክፍሎች ስካንተ የሚተላለፈ መሆናቸው ምግብ መፈለግ በራሱ ምንድነው ማለት ነው? የሞት ፍርድ የሚሆንበት ገጥሟል። ለህዝቤ ነፃነት ታገላለሁ ብለህ መሳሪያን ገበህ ስትሄድ ምግብ ያለበት ጋር ስትሄድ እስካን ያደርገዋል። ደርሷል ግንባሩን በለው ትባላለህ። ስለዚህ ይሄ በጣም ከባድ አሰቃቂ ነው። እንደዚህ ነው ብለን መናገር በእውነት ይከብዳል። ግን ኤአይ ሞዴል የቴክኖ ፋሺስት ስራዎችን እያነገበ ወደፊት እየመጣ ያለ ነው ማለት ነው። ስለዚህ የቴክኖሎጂ ግዙፍ ተሳትፎም ቀላል አይደለም። በነገራችን ላይ የዲጂታል ቁጥጥር ስርዓት የበለጠ የሚያጠናክሩ የዓለም ግዙፍ ቴክኖሎጂ ኩባንያዎችም አሉ እየተባሉ። ስለዚህ
ለምሳሌ ጎግልን ብንወስደው በዩኒት 8200 የቀድሞ አባላት የተቋቋመ ዊዝ የተሰኘውን የእስራኤል ኩባንያ በ32 ቢሊዮን ዶላር ለመግዛት እያደረገ ያለው እንቅስቃሴ የሰብአዊ መብቶች ምንድነው እያስቆጣን ያለው። ፕሮጀክት ኒምበስ የሚባል አለ ሌላ። የግዢ ጎግልና አማዞን ከእስራኤል መንግስት ጋር የገቡትና ፍልስጤማውያን ለመሰለል ጥቅም ላይ የሚለውን 1.2 ቢሊዮን ዶላር የኒምበስ ፕሮጀክት ውል ይበልጥ ያጠናክራል ተብሎ። ስለዚህ እነዚህ መረጃዎች በስፋት የቀረቡ ናቸው። የነዚህ ካውንተር መረጃም ያለው ሰው ካለ ያነበበም ካለ ቢሰጠን እናቀርባለን። ግን በጣም ከባድ ሁኔታ ነው። ያሳዝናል። ይሄ ግን ዓለም ላይ 15 ነግራቸዋል 15 ኪሎ ሜትር ሲቲ የሚሏቸዋል። ዓለም ላይ በአጠቃላይ አንዱ ምን ይላል ፒተር ፒል የሚባለው ክርስቶስ ከመምጣቱ በፊት አንቲ ክርስቶስ ስለሚነሳ ይሄ አንቲ ክርስቶስ ዓለምን ከማጥፋቱ በፊት ይላል እኛ ዓለምን እንደ ቋት እንደ ዳታ ይዘን ጌታችን ኢየሱስ ክርስቶስን ለመቀበል እየሰራን ነው ይላል። ይሄን ወደ ማታ ላይ ያቀርብላቸዋል። the funny part ግን ምንድነው እኛ አሁን የማሽን ላንጉጅ መጫወቻ ሆነናል። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ቻው